ይቅርታ እንድታረጉልኝ እጠይቃለሁ። ከዛ ቀስ ብላ ታያለች። እሱ ምን ልበል ወይስ ምን ተስማማህ ነው ልበል? ይቅርታ እኮ አልኩኝ። ታዲያ ምን ግን እንደምታውቁት እንግዲህ ዛሬ የንጉሱ ልደት ስለሆነ ሃፒ በርዝዴይ የለችም 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 ዛሬ የለችም። አመሰግናለሁ። ከዚህ የበለጠ ሰርቼ አሳያችኋለሁ። ተማመኑብኝ ስላደረጋችሁ። ራስሽን አስከብሪ አቦ፣ ማንንም ተስገብሪ። ከዚህ የበለጠ ስራ ሰርቼ አስከብራችኋለሁ። አመሰግናለሁ። ሮቦት እኮ ነው ልጅ ሮቦት አስባችሁታል? ያቺ የምታቋት ያውላ ሳቅ፣ ያውላ እብደት፣ ያውላ ኤክስትሪም የምትጮ ካሁን ጃኒ እንዴት አደርሽ ስትላት መልሷ እኮ ምን አባ ምናምን የምትል የሚመስላችሁ እና እሱን ነው የምትጠብቁት። አኮራችኋለሁ እንጂ ማንን የምታኮሩ? አኮራችኋለሁ። ያ በሚቀጥለው ዘመን ያለችን ደግሞ እኮ በሚቀጥለው ዘመን አኮራችኋለሁ። ይህን ዘመን አይደለም ተመልሳ ስትመጣ ከሌላ እናት ስትወለድ ነው የምታጎራል። አሁንማ የለሽም ስላሌለሽ እኮ ነው የመጠበጥሽን። ያ አካውንት ደግሞ የሆነ ሪኮርድ አይቼ 1.2 ይከፈታል። ያ አልተዘጋም እኮ ምን አጥፍቼ ነው? 2.7 እኮ ይከፈታል። አምልጧት እኮ ነው የተናገረችው። ታውቃላችሁ? ለካ ቀደም ብላ ላይቭ ላይ ለፍልፋለች። እንደ 3ኛው ቀን ምናምን ሊከፈት አካውንቱ ለካ ለፍልፋለች። አካውንቱ ምን አጥፍቼ ይከፈታል አለች። ተስፋ አለኝ አካውንቱ ይከፈታል። እንትን እያለችበት አይደለ እንዴ? እየለጠፈችበት አይደለ እንዴ? ቪዲዮ እናንተ እኛም ፈዘዝን እንጂ እቺ ትንሽ ልጅ ከዚህ ከዱርዬ ከዚህ ከወስፌ ጋር እኮ አሳበዱን እኮ። መድኃኒዓለምን አፈዘዙን እኮ ያ educate for myself. thank you. አይ ግን ሄዱ አንቺ ራስሽ እኮ ፈዘሻል። ምን ይሄ ህዝብ ትያለሽ? ምን ይሄ ሁሌ የራሳችንን መፍዘዝ ወይ ራስሽ ፈዘሻል። አንቺስ መች ሰማሽው? እኔም እዚህ ቲክቶክ ላይ ያየሁትኝ ይሄ የዚህ ሀገሩ ሙጃ ነው መሰለኝ፣ እሱ ነው መሰለኝ ሲያወራ የሰማሁትኝ። አካውንቱ ይከፈታል። ተስፋ አለኝ። እንዴት ነው ጠፋ ብዬ እርሜን እኔ መቼም የሚከፈት አይመስለኝም እያላችሁ ነው የምትጓጡ። ይከፈታል 1.2 ሚሊዮኑ ይከፈታል። እሱ እኮ 2.7 ሚሊዮኑም ይከፈታል። ተስፋ አለኝ። ኖ ኤክስፒሪየንስ ዘ ቢግ ክራይም ነገሮችን ለመስራት ጀሚ ኖ ኤክስፒሪየንስ። ትንንሿን ክራይም ፐርፌክት ላይክ እንደዚህ የሚሊየን ደጋፊ የሆኑ ክራይም ለመስራት ያስተምርሽ ካልሆነ ዘመዶች ጎበዞች ናቸው እነሱ የደህንነት ስራ በመስራት። ፖርታችን ደግሞ በጣም ብዙ ቆሎ ይገባል አሉ አይድል የማይነቀነ ከኤርፖርቱ ጋር የለውም። በእናታችሁ ተውኝ። አረው ሶሪ አምልጦኝ ነው የሆነ ሰው ሲያወራ ሰምቼ ይቅርታ። አይድሌ ሪከርድ እንዳታደርጉት። ኢትዮጵያ አየር መንገድ ያኮራል። የኢትዮጵያ አየር መንገድ ያኮራል። የሀገሬ አንድ አየር መንገድ ቢኖር እንደዚህ ባለጌ እና
አዶናይና ጃንጌ ቆሎ እየበሉ እንቅልፍ ነሱኝ ነው የምላቸው። አሁን ታያት በቃ ለምን አባቷ እሷ አትተወኝም? በማንም ዝናጫም እያሰደበችኝ ላሰማ እንዴት እንደሚሰሩኝ ዘመዶቿ፣ አዲሷ የባሏ ዘመዶች አማቾቿ ያለ ናዳምጥ ያው ይሄንን አልገባኝም። ሲሰደኝ ይህ ሰውዬማ አላሳየም። እኛ ስራ ላይ ነን። አገራ የተሸዋል የጃኒ ባል ማለት ነው። እኔ ምኑ ነኝ ታውቂያለሽ? እኔ ምኑ ነኝ ታውቂያለሽ? አማቹ ነኝ። አሁን ይህንን ቁርበት ሰውዬ ባሰማው፣ ይህን ቁርበት ሰውዬ ከላዩም ከታችሁም የሻገተ አግቢኝ ይለኛል። ጭራሽ ልጄን ይሰድባል፣ እኔን ይሰድባል። አንዷ ምን አለችኝ? ስድብ ላንቺሽ ምን ይገርምሻል? ጠዋት ማታ እንደ ሻወር ትወስጅበታለሽ አለችኝ። የኔ እናት ላንቺ ስድብ እንደ ሻወር ከሆነ ለኔ ደግሞ ሻወር አይደለም፣ የክብር ጉዳይ ነው። ኦኬ ሁሉም አፉን እየተነሳ ቢጠርግ የጊዜ ጉዳይ ነው። መልሽ ያበላሻሉ የተሳደብሽው። ይሄ ሰውዬ ጃኒን ከአዶናይ ጋር ሆኖ ለግሩፕ ለመደከል ይፈልጋል መሰለኝ። የጃኒን ፎቶ እዚህ ላይ ይለጥፋል። ጃኒ በቀግር ግዳ ይቆፍራል። እኔ እንደዚህ አይነት ሰው አላምነው። ተጠንቀቂ ጃኒ። ቀስ ብሎ እነዚህ ቅሌታሞች ናቸው። ቂጥ ካዩ በጣም ይሮጣሉ። የአዶናይ ዘመዶች ተጠንቀቂ፣ ተጠንቀቂ። እንዳይነካካሽ መጎነታተል ይወዳሉ እነሱ። ቅሌታሞች ናቸው። ለነገሩ አንቺም ችግር የለብሽም። ይቅርታ ሰው እንደሌላ ልጅ መስለሽ ትላል። እንደዚህ እየሰደበኝ እኔ ዝም ልበለው? አጥረገረገው። ዘር ማንዘሩን ነው የማጥረገረገው። እሱም ብቻ አይደለም። ቅሌታም ሽማግሌ እከካ አስቀያሚ ይህንም ሽበቱ ራሱ አስባችሁታል? እኔ አሁን ይሄ ሰውዬ ይህንን ፂሙን ይዞ ምን ሊያደርግልኝ ነው? አይታችሁታል? ይኸውላችሁ እዚህ ጋር ያለው ፂሙን ይዩት። አያችሁ? አሁን ይህንን ፂም እዚህ ጋር ብቻ ይዞ እዚህ ጋር ይዞ ማለት ነው። ይሄ ራሱ ሉጤ ነው። ባካችሁ ይደተላል። ይህም ያስታውቃል። ያጅ ነው፣ ሉጤ ነው። ምን እንዳልተቀላችሁ አንቺ አለ እለዋለሁ። ሳቅሽ ሽበት አላወጣም ብሎ ቁጭ ወጥህል እኔ ስታይኝ ልጅነት የሚሰማ ግን ገና እንወርዳለን። በጣም ነው የምወርደው እኔ። ወርጄ ነው የማዋረድሽ። አንቺን ለማዋረድ ግዴታ መውረድ ስላለብኝ ማለት ነው። ወራዳ ነው። ከነዚህ ሰዎች ጋር ክብር ያለው ማንም የለም። ቀላል ቅሌታ፣ ቆርቆሮ፣ ደንቆሮ ናቸው እነዚህ ሰዎች። ገና በተለይ የሱ ስብስቦች የሱ እንዳለ ደንቆሮ ብቻ ማይረባ ብቻ ነው ያለው። ቆርቆሮ በቃ አለቅ። ለነገሩ የሰዎቹ ድክመት ነው የእናንተ ጩኸት። የብዙ ሰዎች ድክመት የእናንተ ጩኸት። ስልናገር የነበረውም ይህንን ነው። አንዳንድ ጊዜ ራሳችሁን ከፍ አድርጋችሁ ወይም ደግሞ ከፍ ብላችሁ ስታዩ የእናንተ ከፍታ ሳይሆን የሰዎቹ መድከም ነው። የእናንተ ከፍታ አይደለም እንጂ ትክክለኛ ውድድር ውስጥ ብትገቡ ዜሮ ይስቁባችኋል እኮ። በአጋጣሚ የሆነ ሰው ጠይቄ ነበረ። እናንተ አላደለትም እናንተ ፈዛዛዎች በቃ ሚዲያ ምናምን መስላቸው ጂጂ አሉ። ከመቼ ወዲህ ነው እኛ ሚዲያ ላይ እንደዚህ እንትን የምንለው? ለምንድነው የሌለብንን ነገር የምታምጪ? ሚዲያ እኮ የኛ አይደለም፣ እኛ በምድር ላይ ነው የምንሰራው ብሏል። እና ብዙ ጊዜ የሚንጫጫ ነገር ባዶ ነው፣ ከኔ ጭምር። እኔም ከሚንጫጩት አንዱ ነኝ። እውነት ለመናገር በዝምታ ውስጥ ክብር አለ፣ በዝምታ ውስጥ እድገት አለ፣ በዝምታ ውስጥ
ሳይለንት የሆነ ኪለር፣ እሱን ነው መፍራት ያለባችሁ። ከኔም ጭምር በቅበቅ ሂጂና እሱን አማችሽ ላይ ትፊ፣ አማችሽ ላይ ትፊ ሂጂና። የክሎዝ አካውንት ኢትስ ኖት ክሎዝ ቤቢ፣ ኢትስ ኖት ክሎዝ። ድራማ ኪንግ ነው። ቆሎ የቆሎ ጉዳይ ነው። የቆሎ ጉዳይ ነው። ኢትስ ኖት ክሎዝ። ማደግ አለበት። አሁን ይኸውላችሁ ይሄኛው ኢቨንት ብዙ ሰው ያሳየዋል። ይሄኛው ኢቨንት ብዙ ሰው ስለሚያየው እዛ ጋር ያሉት ቪዲዮ ነው ጋይስ። ዩ ደደብ፣ እናንተ ደደብ ደንቆሮች እኮ ናችሁ። አሁን ምን ይሆናል? ሁለቱም አካውንት በዚህ አጋጣሚ ፎሎ ይደረጋል። ልጅ እኮ ኮንቴንት ክሬተር ነኝ ሲላችሁ አልገባችሁ? እያደረገ ያለው ችግሩ ምን እንደሆነ ታውቃላችሁ? ሰውን ለመጣል የሚሄድም አሁንም ሪፖርት አረጉብኝ። ምን አርጌ ነው አካሄዱ እንጂ እኮ የሚሰራው ስራ እኮ መጥፎ ነው እያልኳቸው አይደለም። ግን አሁንም የዚች የሸርሙጣ ተከታታዮች አሉ፣ ደንቆሮች አሉ። የዚች የተራ ሴት ማለት ነው። የእሱ ደንቆሮ ተከታታዮች አሉ። ማን ላይ ነው ታርጌት የሚያደርጉት? ሌላ ሰው ላይ። ዳትስ ዘ ፕሮብሌም እንጂ እኮ 10 አካውንት ከፍቶ እኮ ሚሊዮን ቢሆን ምን አገባኝ? ምን አገባኝ? ምንም ባረኩትኝ ችግር የለም። ችግሩ ምንድነው? ታርጌት የሚያደርጉት ሌላ ሰው ነው። ታርጌት የሚያደርጉት እኔ ነው። ታርጌት የሚያደርጉት ልክ በቃኛ የሆነ በማህበር ልክ እነሱ ባለጌዎች ስለሆኑ የራሳቸውን ስራ ያውቁታል። ከዚህ በፊት 27 ዓመት የሰውን ካናል ሲያስወርዱ